እንኳን ወደዚህ ሴሚናር በደህና መጣችሁ። እንኳን ደህና ቆየሽ። እሺ፣ እስቲ ራሳችሁን አስተዋውቁ። የምትሰሩት ቢዝነስ ካለ? ስሜ ነስሪ ጀማል ለማን እባላለሁ። የ11ኛ ክፍል ተማሪ ነው። የምማረው ትምህርት ቤት ደግሞ ነጃሽ። እሺ፣ ስሜ ቢላል ጀማል ይባላል። ግራፊክስ ዲዛይነር ነኝ፣ ፕላስ ደግሞ ካሜራማን ነኝ እና ቢግነር ቪዲዮ ኤዲተር ነኝ። ከዚህ ሴሚናር ምን አገኛችሁ? ዲጂታል ማርኬቲንግ እና ብራንዲንግ ነው አይደለ ሴሚናሩ የነበረው። ስለዚህ ከዚህ ሴሚናር ምንድን ነው ያገኛችሁት? ወይም ደግሞ አንተ ተማሪ ነህ ወይም ደግሞ አንተ ቢዝነስ ትሰራለህ። ስለዚህ አንተ ቢዝነስ ላይ እንዴት ነው አፕላይ የምታደርገው? አንተስ እንዴት ነው የትኛውን ኬሪየር ነው የምትመርጠው? በዚህ ላይ ያላችሁን ሀሳብ። እኔ ከዚህ ዛሬ የተማርነውን ከገለጽኩልሽ ሴልስ፣ አሁን የሆነ ነገር መሸጥ ከፈለግ ዲጂታል ማርኬት በጣም አስፈላጊ እንደሆነ ነው የተማርኩት እና እሱ ላይ ፎከስ ማድረግ ፈልጋለሁ። እኔ በሙያ ግራፊክ ዲዛይን ስለሆንኩኝ ብራንዲንግን የሆነ ያህል አውቀው ነበረ። ልክ እንደ ዛሬው አልነበረም። ብራንዲንግን እኔ ከሎጎ ከለር ብራንዲንግ በዛ አይነት ነበር የምናውቀው። ስትራቴጂው ልክ ለሴልስ ለማርኬቲንግም ዋናው ቤዙ ብራንዲንግ እንደሆነ ተመሪበታለሁ እና ደግሞ ወደ ፊት ለፊት ሶሻል ሚዲያ ማርኬቲንግ እና ዲጂታል ማርኬቲንግ መስራት ፈልጋለሁ። ለዛ ደግሞ እንደ ቤዝም ይሆነኛል እና ደግሞ አዲሽናል ናውሌጅ የሚሆነ ያንን ተመሪበታለሁ። ስለመጣችሁ በጣም አድርገን እናመሰግናለን። አይሆፕ ደግሞ የተሻለ ቦታ እንደምናያችሁ ይህንን ዛሬ የተማራችሁትን እውቀት ቢዝነሳችሁ ላይ ወደፊት ስራላችሁ ላይ አፕላይ አድርጋችሁ እንደምናይ እኛም ስለጠራችሁን እናመሰግናለን።